ኢየሱስ እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም የኔ ላይፍ መቀየር አልቻለም ከዚህ በኋላ ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ ወላሂ ነው ምሉ ወላሂ ነው ምላችሁ መቀበል እፈልጋለሁ እስካሁን የኖርኩት ህይወት የውሸት ህይወት ነው ኢየሱስ መቀየር አልቻለም ጴንጤው ኢየሱስ ሊቀየር አልቻለም ስለዚህ ምንድነው ከዚህ በኋላ በቀጥታ ሄጄ መቀበል ይፈልጋሉ ሞላው ለሙስሊሞች ያላድርሱ የኔ ህይወት የሚቀይር ሃይማኖት እስልምናን መቀበል ይፈልጋሉ እኔ ብዙ አመት በጴንጤ ውስጥ ኖር ያለው ከ1994 ጀምሮ እስካሁን ኖር ያለው እስካሁን የኔ ህይወት ሊቀየር አልቻለም እስካሁን ላይፌ ሊቀየር አልቻለም አንድ እንኳን ስልክ መግዛት አልቻልኩም ስለዚህ ኢየሱስ ደሃ ነው የጴንጤው ኢየሱስ ደሃ ነው የፕሮቴስታንቱ ኢየሱስ ደሃ ነው መስጠት አይችልም ስለዚህ እኔ አሁን ከዚህ በኋላ ወላሂ ምስክር ነው የኔ ህይወት የሚቀየር ከሆነ የኔ ላይፍ የሚቀየር ከሆነ አንድ ስልክ የሚገዛ ሙስሊም ካለ ከዚች ቤት የሚያወጣ ስንት አመት ወደ 6 አመት ኖር ያለው እዚች ቤት ከዚች ቤት እንዲቀየር ብዙ ጊዜ ኢየሱስን ጸልያለሁ ኢየሱስ እንዲቀየር በየጸልየ መቀየር አልቻለም ሊለውጥ አልቻለም ስለዚህ ከዚች ህይወት የሚቀየር በእውነት እችን መልእክት ሰምቶ የሚቀየር ከኢትዮጵያ ውጭ ይሁን ኢትዮጵያ ውስጥ ላይ ያለው ሙስሊም ይሁን አንድ ስልክ የሚገዛ ሁለተኛ ከዚች ቤት የሚያወጣ የእውነትን ነው ካለ ማለት ነው ወላሂ ነው ማለት ነገ ጧት ሄጄ አላህን ይቀበላለሁ የኔ አምላክ አላህ ነው የኔ ፈጣሪ አላህ ነው ኢየሱስ አይደለም ወላሂ ብዬ ይኸው በአለም ሁሉ ፊት ነገ ላይ ገብቼ ቀጥታ እነ አሲያ ቤት ይቀበላለሁ